የሸረፋት አውቀዋለሁ። ይሄን ምን ሆኖ ነው መርዝ ሰጡት? አሁን በቴሌቪዥን ሲቀርብ አይታው ለሸር ነው እንትን ያሉት መሰለኝ። መታውት ነው መርዝ ሰተውት ነው። ምንድነው ቪዲዮና እንደማን ላይክ አላሁ ሰላም እንዴት ናችሁ? ዛሬ ቪዲዮን ከፍታለን አብረን እናያለን። በቃ ሌላ ብዙ ወሬ ምናምን ያስፈልግም። አሁን ወደ ቪዲዮ እንሄዳለን። ሀያ ይሄ አሁን አስማተኛ ሆናለሁ ብሎ ዘገምተኛ ሆኖ ነው። ምንድነው እንደዚህ የምትሰሩትን ነገር ለሰው መጀመሪያ ማሳየት፣ ዝም ብሎ አይደለም ሰው ፊት ይዞ መምጣት። እንዲህ ተብርጨ ሰላም ምንድነው አሁን በስክሪፕቶ ተማርበት። አሁን የአስማት ምናምን ትለው እሱን ተው ድፋው፣ ምንም አልሆነልህም። ቁልጥ ብዙ ጊዜ ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽ ማለት ነው። በስነ ስርዓት ምግብ የማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባው። ሆዱ ላይ ያለ ሰው አይገባው ማወራው ነገር። እናቴ አንቺን ያቃመ ነው የሚረዳሽ ወይ ያጠጣ። እኔ ብዙ ጊዜ አይቻታ ለብትላለች። አሁን እሺ የራባው ሰው አይሰማኝም አልሽ። የኢትዮጵያ 1/3 ህዝብ የተራበ ነው። ለኢትዮጵያ ህዝብ ነው የምታወሪው። የበላ የጠገበውንም አንቺን አይሰማምስ። የበላ የጠገበ አንቺን አይሰማሽም። ላኢላሀ ኢለላህ ለባት በያራ ታገሽ በአላህ እንደ በሰላም በተቀመጠበት ሰው እንደዚህ ነው ገለመሌ ክዲስ ቁልጥ ተወርጨ ሰላም አላህ ደግሞ ደደብ ያደርጋል። ሽሮ ያ ይደግናል ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ እቺን ወላ እኔም አምንበታል። ለምን እኔ የሽሮ ጥቅሙ አይታየኝም። ሽሮ አልወድም። ቅባት የሌለው ነገር ጥቅሙ አይታየኝም። አንድ ሼህ ምን አሉኝ፣ በሆነ መዝሐብ ውዱ ያጠፋል ሽሮ አሉኝ። እውነታቸውን ይሁን እንትን ይሁን አላወቅኩም፣ ግን እውነት ነው። እኔ ሽሮ አልወድም። ላቦራቶሪ ምንድነው ግን ምንም ይሁን ባላ ሽሮ ለመሳብ የሚሆን መልክ በሰዓቱ እንደሌለኝ ያውቀዋለሁ። ለመሳብ የሚሆን መልክ በሰዓቱ እንደሌለኝ ያውቀዋለሁ። አሁን ያለ ከየት ይመጣል? እውነት ነው። ከየት ይመጣል? መልክ ለሁሉም ሰው አይኖርም መቼም። ተበርቸ ሰላም ጋዜጣ ምንድነው ጠያቂው ግን? ጋዜጣው ተሳስቷል ወላ እንዴ? አሁን አላህ ወይ ይባላል። አራታው ጋዜጣው እየሄድክ ጋዜጠኛው እኮ እግር የለውም ነው። እግር የለውም ነገሩ። ከየት ይመጣል? ለሁሉም ሰው መልክም አይኖረውም፣ ለሁሉም ሰው ደግሞ እግርም አይኖረውም። ከየት ይመጣል? የኔ አባት ለመሳብ የሚሆን የኔ አባት የሸረፋት አውቀዋለሁ። የኔ አባት ምን ሆኖ ነው መርዝ ሰጡት? አሁን በቴሌቪዥን ሲቀርብ አይታው ለሸር ነው እንትን ያሉት መሰለኝ። መታውት ነው መርዝ ሰተውት ነው። ምንድነው ይሄ? ፍራንክ ነው ሀጂ፣ ቀልድ ነው። ፍራንክ እንዴ ሲቅ ነው። አላሁ ሰላም። እንደዛ አይነት ቀልድ ከየት ነው የሚመጣላት? ምን ስታረግ አሰብከው? አሁን ይሄን ኧረ ጅኒ አንተ በሰው ቀልብ ነው የምትሞተው። በዚህ ብትተርፍ በሰው ቀልብ ትሞታለህ። ኧረ ወደዛ ቁልጥ ምን ያደርጋል? በሳሪያ ቲክቶክ ላይ የኔ ቆንጆ ቲክቶክ እኮ የማይፈቀደው ለህፃናት ነው ማሬ። ለኛም እንደውም እድሜያችን ጨርሰን ጡረታ ያልወጣን ሰዎች ኢንጆይ እንድናረግበት ነው የመጣው። ታዲያ ምንድነው ወይ በስነ ስርዓት ማኛክ ነው? አዝራኤል በር ላይ ቆሞ ኢንጆይ የሚባል ነገር አለ ወይ? በዚህ መሃል ያልተዝናና ማስቲካው ነው። ምናል ምራቆትን ወጣው ቢያወሩ በስተርጅና ያ ረቢ አላህ ኻቲማዬን አስተካክልልኝ። ወላሂ በስተርጅናውን ስለወጣ
እኔ ደብሮኛል። እናንተን አላቅም። አቡ ቢስሚላህ ወይ እንዴት አድርገው ነው ያቀናብሩት? ለታው ነው ይሄን ነገር በቃ እንደዛ አይነት ነገር ካለ ይደብራል። መንግስት የለም ወይ በሀገሩ? ይሄ ልምምድ ነው መግደል ነው ወይስ ማለማመድ ነው ያዘው? ከሞተ በኋላ ምን ታረጋለህ? እጅ ላይ ቢሞትብህ ያፈርጠው ነው ወይ? በቦክስ እኮ የሚሆን ነገር የለም፣ በጸባይ ነው ሁሉ ነገር። አሁን ዱላ ቀርቷል። ወደ ኋላ ቀር ለምን ትሆናለህ? ኧረ ንቃ በአላህ። ይሄ አይመስለኝም እንደዚህ አይነት ነገር። ይሄ ልምምድ አይደለም። ገባችበት፣ ጠጣችሁ፣ ገባችሁ። እንደዛ እኛም በገጠር እንጠጣ ነበር፣ ግን አሁን ቴክኖሎጂ ዘምኗል። ሰው ውሃ ማጣራት ጀምረዋል። አሁን ይሄንን መጠጣቱ ብዙም ቪዲዮና እንደማን ላይካዲ አላሁ ሰላም። ስለዚህ ነቃ ማለት ያስፈልጋል ነው። አንተ በጣም ቆንጆ አሁን ይኸውልህ በማታ ጥቁር ነሽ ምን እንድንል ነው ይሄንን ይዘሽ የምትቀርቢው? ጀነት እንግባበት በአላህ። ኧረ አትከልክሉን። ምን እንድንል ነው እንደዚህ አይነት ነገር የምታቀርቢው? አንናገርም። ግን ይኸውልሽ አሁን ጥርስሽ ክፍት ነው፣ ግቢ። ማን ነው በሩ ክፍት ነው፣ ዝም ብለሽ ግቢ፣ መጋኛ ምንም እንዳያገኝሽ። ግን አሁን ይሄንን ምን እንድንል ነው? ላኢላሀ ኢለላህ ተበርቻ ሰላም። ይሄን እንዴት እንደሆነ እንጃ። ይጠፋብሃል። የለም እኮ በቃ እንዲህ ነው። እኔም ካልቃምኩ እንዲህ ነው የሚያደርገኝስ። እቺን ጫት ካልነካው በቃ እየሰገድኩ አላህም እንደዚህ አላስቸገረም። በቃ አረፍ ብለህ ሲመጣልህ ደከም ካለ ሲመጣልህ ትሰግዳለህ። ያን ያህል መጨናነቁ እንትን ያለው አይመስለኝም። ላ ኢላሀ ኢለላህ ሰይዳ ሰላው ሰላም ከተተችላት በቴክሳ ነው ያልተረፈችም ውስጥ ታባርቻ ሰላም ጥርሷ የተረፈ አይመስለኝም። አንዴ እንደዚህ ተጣልተን ከሸረፋ ጋር ቀስ አደረኩና ስላው ጊዜ የታል ማናችሁ ለግሩፕ መታችሁኝ አለ። የብራባ ግሩፕ ነው። አንዴ ካሳረፍኩኝ እኮ እንደ ቅጥነቴ እኮ አይደለም። አንዴ ሲመታ ይመታለሁ፣ ግቤን ነው የሚመታው። ጂሚም ስሩልኝ መልክን የሚገልጻ ይኸውላችሁ ሌላ ነገር እንዳትሰሩ። እንትን የሚፈልገውን ነገር አድርጉለት፣ ለሱ አሁን የጠየቀውን ነገር አድርጉለት። ለኔም እንትን አድርጉ፣ ሰብስክራይብ አድርግ። ዝም ብለህ አትየኝ፣ ሰብስክራይብ አድርግ። ለጓደኛህም ላክለት። እንደዛ ያለ ነገር አድርጉ። ለሱም የጠየቀውን ስሩለት። ምን ስሩልኝ ነው ያለው? ቪዲዮና እንደማን ላይካዲ አላሁ ሰላም። ቪዲዮአችን አልቋል። አሁን ብዙ ወሬ አያስፈልግም። ሰብስክራይብ ታረጋላችሁ። ቪዲዮ መላክ ከፈለጋችሁ በኢንስታግራም ዙላል ብላችሁ ቪዲዮ መላክ ነው። ከዛ ውጪ እወዳችኋለሁ። እኔ ከሀቅ ነው የምወዳችሁ። አባታችሁ ነኝ፣ እወዳችኋለሁ። ከኔ ጋር ጥሩ ቪዲዮዎችን እናንተም ስትልኩልኝ እኔም ሰብስቤ አመጣለሁ። አብረን እናያለን፣ እንስቃለን። በሚታዘነው እናዝናለን፣ የምንታዘበውን እንታዘባለን። ይሄ ነው ያለው ነገር። ከሳምንት አላህ አገናኘን በአማን በአፍያ። አገራችን ኢትዮጵያን አላህ ሰላም ያርጋት። ወላሂ ሰላም አላህ ያርጋት። አላህ በሷ ነው በልታ ገብታ የምትወጣው።
አላህ ኢትዮጵያን ሰላም አላህ አርጋት ያ ረቢ። አላሁመ ሰሊ በል ቪዲዮ እናያለን። እንደ ሀጂ ነው። ሀያ ወደ ስራ ሂድ። እኔም ሙርሺዳ እየጠራችኝ ነው። ውሃ ተቀዳም በዛ ላይ አትንጫጭስ። ላኢላሀ ኢላ ምን ያስጮት ታያላችሁ አይደለም? ጤና የላትም ሴትዮዋ። ቪዲዮ እናያለን እንደማን ላይክ ሀጂ አላሁ ሰላም